ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የጽራርያም ቅድስት ሥላሴ ቤተክርስቲያን ሰንበት ትምህርት ቤት ያዘጋጀው የትንሣኤ በዓል ልዩ መርሃ ግብር ነው። ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ከዚህ በመቀጠል ሕፃናት የሰንበት ትምህርት ቤት መዘምራን መዝሙር ያቀርቡልናል። ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ከዚህ በመቀጠል ሕፃን ኤልያና ግጥም ታቀርብ። ክርስቶስ ተነሳ፣ ደዌ በፈወሰ ሙታንን ባነሳ፣ ይሰቀል ተባለ ውለታው ተረሳ። ክርስቶስ ይሰቀል በርባንን ልቀቀው ብለው ተናገረ ኃጢአት ይናፈቀው። የይሁዳ ክህደት ዓይኑን ያፈጠጠ ለ30 ብር ሲል አምላኩን የሸጠ ሽሩ መድኃኔዓለም ብዙ ተጋረፈ፣ መከራውን ቢበዛም በትዕግስት አለፈ። የአዳም ዘር ሁሉ ከሲኦል ለማውጣት ፈጣሪ በፍጡር ተቀበለ ቅጣት። ተሰቀለ ብላ ስታዝን እናቱ ሰቅለነዋል ብሎ አሕዛብ ሲዘብቱ አዳኙን ቢሰቅሉት ያለ አንዳች አበሳ ሞትን ድል አድርጎ ክርስቶስ ተነሳ። ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ከዚህ በመቀጠል ወጣት የሰንበት ትምህርት ቤት መዘምራን
መክፈቱ ብሎ ሳይማትሰን ድል እርጎ ተነሳ ሞተን ለዘላለም የመቅደሱን ቸርክ ፍቱልኝ አላለም። ከታተመ ክብር ወጥቶ ከተዘጋ ኑ እዩ ያላለ ትሁት ባለተሰጋ ተከብሮ ያልቀረ ፈርሶ ያልተሰራ ክርስቶስ አምላክ ነው ሞትን ድል የነሳ። እነሆ የሕይወት መንገድ ተከፈተ ከባርነት ወጣን ሲኦል ተራቆተ። ከእንግዲህ አንፈራም ሞት እራሱ ሞተን። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ። ከዚህ በመቀጠል ሕፃናት የሰንበት ትምህርት ቤት መዘምራን መዝሙር ያቀርቡልናል። ትምህርት ቤት ወጣቶች ብሌንና ሄርሜላ ስነ ጽሑፍ ያቀርባሉ። የጌታ
የጌታችን የኢየሱስ ክርስቶስ ትንሣኤ። ትንሣኤ ማለት ከሞት መነሳት ማለት ነው። ጌታችን ኢየሱስ ከሙታን መካከል ሞትን እና የሞትን መውጊያ ድል ነስቶ በእውነት ተነስቷል። ሞትም ሊይዘው አልቻለም። ሰይጣንም በደሙ ሞት በኃይሉ ተሸንፏል። ይህንን ቅዱስ ጳውሎስ ቅድመ ተከተሉን ጠብቆ ይተነትናል። እንዲህ አለ። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍም እንደሚል በሦስተኛው ቀን ከሙታን መካከል ተነሳ፣ ለካፌም ታየ። በኋላም ለ12 ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስከ አሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንካፍ ለሚሆን ለእኔም ደግሞ ታየ። አንደኛ ቆሮንቶስ 15 ቁጥር 4። ኢየሱስ ያደረገው እና አይሁድ በጌታ ኢየሱስ ላይ ያደረጉት ሁሉ በመጽሐፍ የተጻፈው እውነት ነው። ስለዚህ መጽሐፍም እንደሚል ኢየሱስ ስለ ሁላችንም ኃጢአት ሞተ። መጽሐፍም እንደሚል በሦስተኛው ቀን ተነሳ። በመነሳቱ ስብከታችን እውነት መሆኑ ተረጋገጠ፣ እምነታችን ከንቱ አለመሆኑ ተገለጠ። እኛ እንደምንነሳ አረጋገጠ። ሕያው እና የማይጠፋ ተስፋ ተሰጠን። እድፈት የሌለበት ርዕስ ተጠበቀልን። ቤተ ክርስቲያን ተመሰረተች። ክርስትና በድል ታሪክ ተደመደመ። ጠላት ተሸነፈ፣ አፈረ። የአይሁድ ምክር ፈረሰ። የተበተኑት ተሰበሰቡ። አማኞች ቀና ብለን መሄድ ቻለን። ለኃጢአታችን ማስተሰሪያ አገኘን። ሞት የማይዘው መቃብር የማያስቀረው ለዘላለም ካህን የሆነ ሊቀ ካህን አገኘን። ክርስቶስም ካልተነሳ እንግዲያ ስብከታችን ከንቱ ነው፣ እምነታቸውም ደግሞ ከንቱ ናት ብሎ ሐዋርያው ቅዱስ ጳውሎስ የጌታን ትንሣኤ በእምነት ይሰብካል። አንደኛ ቆሮንቶስ 15:14። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ እና ለማይጠፋ እድፈትም ለሌለበት ለማያልፍ ርዕስ እንደ ምሕረቱ ብዛት ሁለተኛ የወልድ የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረክ። ይሄው ርዕስ በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን በእምነት በእግዚአብሔር ኃይል ለጠበቃችሁ ለእናንተ በሰማይ ቀርቶላችኋል በማለት ሐዋርያው ጴጥሮስ በኢየሱስ ትንሣኤ ላይ ጳውሎስን መስሎታል። አንደኛ ጴጥሮስ ምዕራፍ 1። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በእምነቱ ለክርስቶስ የሆኑት ናቸው። አንደኛ ቆሮንቶስ ምዕራፍ 15። የክርስቶስ ትንሣኤ የክርስትና ዋና ነገር ነው። ክርስቶስ ባይነሳ ኖሮ ከላይ የተዘረዘሩት ሁሉ እናጣ ነበር። የክርስቶስ ትንሣኤ የሰውን ታሪክን አስተካክሏል። ሞቱና ትንሣኤው ቤተ ክርስቲያንን በደሙ መስርቷል። እግዚአብሔር ይክበር ይመስገን። አሜን። ወስብሐት ለእግዚአብሔር። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። ከዚህ በመቀጠል ወጣት የሰንበት ትምህርት ቤት መዘምራንን መዝሙር ያቀርቡልናል።
ትንሣኤ